በሰላም በጤና ለእርዳ سئلة من أنا كنا عندهم سئلة أهلا وسهلا دينش سلامنش welcome to በላይክ ኖት ሰው የለኩም ናት ላጉርሳችሁ
አህለን ወሰህለን እንዴት ናችሁ? ሰላም የኔ ወዶች፣ ገባ ገባ በሉ። እንዴት ናችሁ አላችሁ? ገንፎ እንብላ። ገንፎ ፍርኖ ዱቄት አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። ቻናል ቤተሰቦች እንዴት ናችሁ? ሰላም ናችሁ? እኔ ደህና ነኝ አልሐምዱሊላህ። ላይክ በሻላ ሰብስክራይብ ግቡ። እንግዲህ እንዳያችሁት ከፊት የእኔ እናት ጉዳና ያላችኋል። እንኳን ሴት ልጅ ወንድ ልጅ እንደዛ አርጓ አይጎርስም። እኛ ድሆቹ ሰርተን እንደረበት እንጂ አንቺ የሀገርሽን የተራብሽውን ችግርሽን ልትራገፊ ሰው ሀገር መጥተሽ በሚዲያ ላይ እንደው ሰርተን እንዲያናድር እንደዚህ ታረጊኝ እህትዬ። እኛ እንደዚህ ነው አበላላቸው እየተባልን እንባል እንዴ? ሐስቢ ያላ ላይ ወኪል ላ ኢላሀ ኢለላህ ሙሐመድ ያ ረሱላህ እንዲህ ናቸው እየተባልን እንባል እንዴ? ባንቺ አበላል አንቺ አበላለጅል ሴት አሰዳቢ የኔ እናት እንደው ተምን ወተሽ ነው የመጣሽው? እንደው ታፈነሽ አስየላ ላይ ማለት ወላሂ ትትበሉ እህቶቼ ወላሂ እንደው እናቀ ይሰላችሁና ትትበሉ ረጋ ብላችሁ ዋጡት። ረጋ ብላችሁ እንደው ቀነስ እያረሽ እያላመጥሽ ዋጫው። አላምጥሽዋል እውነት ወላ አልተላመጠም? ወላሂ አልተላመጠም። ይሄ እንኳን ኧረ ምን ሆነ አልተላመጠም? ገብቶ ታጉሮ ቆጭ አለ ታባቱ። አወራረዱ የአገሬን እንትን ውርጅብኝ ናዲያ መስሎ መጣ እኮ እንደው አዳፋችሁ። ደግሞ ትናገር ያለሽ እንዴ? አትናገሩ። ምን አገባችሁ? አበላሌት ያለሽ እንዴ? የኔ እናት ከወዴት ነው ያመጡሽ? ነው ሴትዮቱ ተሳፍራ እንደው ተርበሽ ከርመሽ ሴትዮቱ የለችም ቤት ውስጥ። ቆይ እንደው የሄደችበትን ትቢት ልወጣው ብለሽ ነው እንደዛ አርገሽስ በርበሬውን የኔ እናት። በኋላ አሁን ታመምኩ የህዝብ ያለህ እርዱኝ ልትይ ነው? ምንድን ነው እንደዛ አርገሽ? አረ በሁሉም ለራሱ እንደው እንደዛ አርገሽ ለበላሽ እንደው እንትን ለሆነብሽ። ይሄ ምንድነው ስሙን አንጡልኝ እናንተ። አባት ባልሽ ይፈታሻል፣ አባትሽ ይችልሻል። አባትሽ አልችልሽ ብሎ ስደት ላከሽ። ስደት ቢልክሽ ደግሞ እኛን ስደተኞቹ እንኖርበት የኔ እናትዬ። ላኢላሀ ኢለላህ ሙሐመድ ረሱላህ። ወላሂ ገንፎን ብቻ መስሎኝ ነበር። ገብቼ እቤቷ ታየው እንዳለ እንጀራውን የምትሰለምጠው ወንድ አይጠቀልለውም። ይሄ ሊጫወቱ የሚጠቀልሉትን ወንዶች አሁን እንደዚህ እከሌህን ጎረሰ እከሌህን ጎረሰ እያሉ ለመሳቅ የሚያረጉትን ያንን ያኩራሉ። ደርመስ ትታረገው ቢያንቅሽስ አጠገብሽ ሰው የለ። ውሃ እኮ ቶሎ አወርዱም እናትዬ። ውሃ አንቆኝ ቶሎ አይወርድልኝም። እንኳን እህል አንቆኝ እኔ እናትዬ። ዝክ አድርገሽ ቢዩ ዝክ የወለደ አይጠልም። ሂጂ አባትሽ ቤት። እንጀራውንስ
እንዴት አባቱ አድርገሽ ነው የምጠቀልዪው? የእኔ እናት አንቺ ከሀገርሽ ወጣሽው እንዲያው ሀገርሽ አተራሽውን የት ሀገር ሰውት ነሽ? አታሰድቢም። ምን አገባችሁ? ሐስቢየላ ላይ መልወኪል ሐስቢየላ ላይ መልወኪል። የእኔ እናት እንዲያው በሀገርሽ ላይ እህል የለም? እንደው በአካባቢሽ እህል የለም? እባካችሁ በዛ በእሷ በተወለደችበት አገር ላይ እህል ይበቅላል አይበቅልም ብላችሁ አጣሯት። ይችን ሴትዮ ሰው ፊት እኮ እንደው ትበላ ዘግ ብሎ ሴት ልጅ ረጋ ብላ ነው እኮ ለብቻሽ እንደፈለገሽ ሰልምጮው እዛው አዳፊው። ግን ሶሻል ሚዲያ ላይ ወጥተሽ አንድ ዲስት ገንፎ አንድ ብረት ዲስት ገንፎ እኮ እንደው ሰለመጥሽው አዳፋሹት። በርበሬውስ እንደው አቃጥሎ አይደፋሽም? እንደዛ አድርገሽ ይሄን ያህል አድርገሽው አቃጥሎ አይደፋሽም? እኔ አንቺን ሩቡዓን ብበላ በርበሬ ሩቡዓን ኧረ እንደው አንዲት ሚላጋ አድርጌ ወጥ ላይ ብበላ ተቃጠየ እሞታለሁ። እኔ እናትዬ እኔ አልችልም። ጨንጓራዬን እፈልገዋለሁ። አሁንም ቀሳላ ጠፍቶ ነው እንጂ ቀሳላ ከፍቼ የሆሬ የጨንጓራ ቀሳላ ቢኖር ጥፍ አደረገው ነበር አልገባሽ ብሎ እንጂ እኔም በቤት ያንቺስ የጉር ነው የእኔ እናትዬ። ጉድ ያለ ቦረና ጉድ ያለ ሳይን ተከበደ የሰጠኝ ሰለመ ዝልታል። ታዲያ ምን አይነት ሴትዮ ናትና ምን አይነት ሰዎች ናቸው የቻሉሽ? ይላል ምን አይነት ሰዎች ናቸው የቻሉሽ? ግን ራንቺል ሰው ነው ወላሂ። እንደው ላዩሽ አረቦቹ ላዩሽ ለራሱ እባክሽ እህትዬ ላላህ ብለሽ እንደው አታሰድቢኝ። እንደው አበላልሽን እዛው ኪስሽ ውስጥ ከተሽ እዛው ወደ ሽንት ቤትም ገባሽ ወደ ኩሽናም ገባሽ ወደ ምንም ገባሽ። እንደው ሴትዮሽስ መሰልባት ሴትዮ ትታይሽስ እንደው ትታይሽስ ይሄን እስቲ አንድ ጥያቄ ልጠይቅሽ። ትታይሽስ አንቺ እኮ በስነ ስርዓት ቴርሞስን አዘጋጅተሽ ውሃው ሁሉም ነገር አዘጋጅተሽ እኮ ነው እንደው ካኖ መዳር ሀላ ይህስ ነው መሰሪ ቤት ሀገር ነሽ መሰሪ። የኔ እናትዬ ይቺ የኔ እናትዬ ጅብም አንተን አትልም። ጅብም አያልፋትም፣ ጅብም አይነካትም፣ ወላሂ አይነካትም። አንተም ጅብ እኔም ጅብ ነው የምትለው። ምን ያዋጣናልና እንባላ ነው የምትለው ይቺ ወላሂ። እና እህቶችዬ እባካችሁ በሶሻል ሚዲያ ላይ ይሄ እንዲህ አረግንና እንፉዝ ብላችሁ የምትሰሩትንም ስራ ወደ ኪሳችሁ ኩተቱትና እባካችሁ ለአላህ ብላችሁ በህለቃችሁ ጌታ ረጋ ብላችሁ ብሉት። ወላሂ ረጋ ብላችሁ ይቺ ያበላሏ ነው። ሌላም እንጀራም እንደው ቤቷ ገብቼ ትትበላ ያለቀቀችው ሙሉ ለሙሉ አይይት እንጀራም ትትበላ ውሃውን እንኳን ትታደፈው ስንጥ ከለምትታዩ እንደው እባካችሁ ይሄንስ እንደው አታሰድቡን። እንደው ሶሻል ሚዲያ ላይ ማንኛውም ማህበረሰብ የከለ ሀገር እንዲህ ያለ ነው እያላችሁ አታሰድቡን። የኔ እናቶች በዚህ የመጣ ብርና በዚህ የመጣ መታወቅ ይቅርባችሁ፣ ሁላ ይቅርባችሁ። ወይኔ ብልግና ወይኔ እንደው አባት እናትሽ ላይ ቢያዩት እስኪ ይሄት እንደው የሚያገባሽ እሱ እንዲያየው እንደው ልጆችሽ እስኪ ያዩት። የኔ እናትዬ እንደው ሆነሽ ነው ወይ እንደው ምንኖር የሚያሳደግሽን ነው እኮ የሚልሽ። እስቲ አንቺንስ እንደዚህ ብዩ እንደዚህ ሰልምጩ። እስቲ ሂጂ ጎጃም ላይ ምን ትልልቅ አዛውንት ሰው እናቶች እስቲ ትረዱ ግቢና እስቲያቸው ተንተ ማነው ተፈናቅላ ያሉ ሰዎች እስቲያቸው እነሱን እያየሽ ብዬ እህትዬ ዝግ ብለሽ ዝግ ይቀማሽ የለም የኔና እኔ አጠገብሽ ሰው የለ ብቻሽን ነሽ። ብረት ድስቱን እስከናናቱ ይዘሽ ተቀመጥ ዝግ ብለሽ ብበይ ታጠግቢ አትተዩ።
እንደገና ደግሞ ተሶሻል ሚዲያ ላይ ዘወር ብለሽ ብዩ። ምን እያደረግሽ ነው? እንዴት ነው የምትውጪው? እንዴት ነው የምታስገቢው? ሐስቢ ያላ ላይ ማለት ይሄና አንቺ እንኳን ባል አይደለም እኔ ውሻ እንኳን ባጠገብሽ እንደው አፈርቶሽ አልፋል። በዛ አባላለሽ አሁን የኢትዮጵያውን ባል ሴት ነሽ ብሎ ይጠይቅሻል። አንቺን ኧረ አይጠይቅሽ። እናቴ ያቺ እንደዛ ውርጅብኝቱ ነው የሚልሽ። አሳሰብ ውርጅብኝቱን ኧረ እኔ አልችልም ነው የሚልሽ። ወላሂ እንዴ ይሄ እኮ የለመደ ልማድ ያሰርቃል። ተማድ በሰርግሽም ላይ ሄደሽ እዚሁን አሰላም ተሰለመጪ ትይሽ እንደው በሮ ነው የሚያመልጥሽ። በሮ ነው የሚሄድ የኔ እናትዬ ምስኪኑ። እባክሽ እንደው ዝግ ብለሽ ብይ። ለማንኛውም ወገኖችዬ ለአላህ ብላችሁ አፍ በሉኝ። ለአላህ ብዬ አፍ ብያችኋለሁ። አንቺ ምን አይነት እንግዲህ ዜጋ ነሽ አላቅልሽም። ይቅር በይኝ፣ ይቅር ብዬሻለሁ። አበላለሽን አስተካክለው። መጀመሪያ አበላለሽን አስተካክለሽ ይቅር በሉኝ። እኔ ለእንደዚህ ለመንፈመስ ነው የወጣሁ ብለሽ በይ። ጉዳይ በለሽ ህዝብ እናትና አባትሽ ናት። ያው ዘመዴ አዝማድሽ ታይ ነውር ነው። እንዲሁም ክርስቲያን ወገኖቼ ይቅር በሉኝ፣ ይቅር ብያለሁኝ። እና ዛሬ የመጣሁበት በዚች አጎራረስ እንደኔ አስተራረስ እንዲያንቺ አጎራረስ በሚለው ተረት ላይ ነው የመጣሁላችሁ። እንግዲህ ይፍረደኛዬ ብሏል። ፍረዱባት። ይህን መስላል ወገኖች። ይወላ ላብላችሁ አፍ ብሉ። ላላ ብዬ አፍ ብያችኋለሁ። ይቅር በሉኝ፣ ይቅር ብያችኋለሁ። ሰላም በጤና ለእርዳ